ሰሞኑን እንግዲህ እኔ ሰርግ ላይ ነበርኩኝ ማለት ነው። እንደምታውቁትና ያው ግማሾቻችሁ ታውቁታላችሁ፣ ያው በውስጥ የምታውቁኝ ታውቁታላችሁ። ሰሞኑን በጣም ደስ የሚል ዝግጅት ላይ ነበርኩኝ ማለት ነው እና በጣም ደስ ብሎኝ ነበረ። እህታችን ሮዛ ድረናታል ማለት ነው። እኔ አንደኛ ሚዜ ነበርኩ፣ ኩለኔ ሁለተኛ ሚዜ ሆና እህታችን ሮዛ ድረናል ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል ማለት ነው። ሰሞኑ እንግዲህ እኔ ሰርግ ላይ ነበርኩኝ ማለት ነው። እስቲ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። ሰብስክራይብ ሆናችሁ አድርጋችሁ የምትከታተሉ ከልብ አመሰግናለሁ። እንግዲህ ሰሞኑን በጣም ደስ የሚል ጊዜ ላይ ነበርኩኝ ማለት ነው እና ሰርግ ነበረ። በጣም በጥሩ ሁኔታ ሰርጋችንም አልቋል ማለት ነው። ያው እናንተ ያልተጠራችሁ ወይም ሌላ ጊዜ ትጠራላችሁ ማለት ነው እና ያው የኑሮ ውድነትም አለ፣ ከዛ አንጻር ነው ዝም ያልነው ነው የምላችሁ። እንግዲህ እህታችን ሮዛ እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ ልልሽ እወዳለሁ በዚህ አጋጣሚ። እና እንግዲህ እህታችን ስደት ላይ የነበረች እህታችን ነች። ከስደት ወደ ኢትዮጵያ ተመልሳ ከዛ በኋላም ብዙ ውጣ ውረዶች ነበረ። ያን ችግሮችን ተቋቁማ አልፋ ዛሬ ለዚህ በቅታለች ማለት ነው እና ብዙ ጊዜ ሰፕራይዝ አለ እያለች ብዙ ወራቶችን አስቆጥራለች እና ብዙ ሰው ምንድነው ሰፕራይዙ እያለ ይጨናነቅ ነበረ። እኔ ግን አውቀው ነበረ እና ከመጀመሪያው ጀምሮ ነው ያውቃለሁኝና ያው ለኔ ምንም አዲስ ነገር አልነበረም። የመጀመሪያ ሚዜዋም ነበርኩኝ ደግሞ ደስ በሚለው ነገር ማለት ነው እና ደስ የሚለው ነገር ሁለተኛ ሚዜዋ ኩለኔ ነበረች፣ አንደኛ ሚዜዋ እኔ ነበርኩኝ ማለት ነው። ሰርጉ በጣም ደስ ይላል። ፕሮግራሙ በጣም እጅግ በጣም ደስ የሚል ሰርግ ነበረ ማለት ነው። እህታችን አግብታለች እንግዲህ እንደምታዩት ማለት ነው። ከኋላ የምታዩት ሚዜዎች ናቸው ማለት ነው እና ትንሽ የካሜራ ጥረት አለ። ሁሉም ቦታ እኔ ነበርኩኝ ማለት ነውና ካሜራማንም እኔ ነበርኩ፣ ሚዜም እኔ ነበርኩኝ ማለት ነውና ይሄን ደግሞ ያደረግነው ማለት ወጪ ለመቆጠብ ብለን ነው እንደዚህ ያደረግነው ማለት ነውና ታውቃላችሁ አሁን በጣም ውድ ነው ሁሉም ነገር። ኢትዮጵያ ሰርግ ማሰብ ማለት በጣም ከባድ ነው። እኔ ወጪ እንድቀንስላት ብዬ ሚዜም ሆኜላት እንዲሁም ደግሞ ካሜራማንም እኔ ነበርኩኝ። እዚህ ጋር የምታዩት ፎቶ ጥራት የለውም። እንግዲህ ቅርታ ጠይቃችኋለሁኝ በቻናሌ ስም ቅርታ አድርጉልኝ። ትንሽ ጥራት የለውም ማለት ነውና ምክንያቱም ብዙ ቦታ ላይ እኔ ስለነበርኩኝ ማለት ነውና የወጣ ወጪም የገባ ገቢም ሚዜውም ካሜራማኑም ብቻ ሁሉም ቦታ እኔ ነበርኩኝ። ለዛ ነውና ብዙ ትኩረት አልሰጠሁበትም ነበረ። የባሏን ቪዲዮ ደግሞ አስገባላችኋለሁ። እሺ መጨረሻ ላይ የባሏን ቪዲዮ አስገባላችኋለሁ፣ የምታዩት ይሆናል ማለት ነው። ያው የቻናሌ ቤተሰቦች ጨዋ ስለሆናችሁ ችግር የለውም፣ ምንም አያሳስበኝም ማለት ነው። ምክንያቱም በዚህን ሰዓት ያለው ነገር እንግዲህ ከባድ ነው ማለት አንድ ሴት ባሏን ሚዲያ ላይ ማውጣት ማለት እንግዲህ እንደምታዩት ነውና ኢትዮጵያ ውስጥ ያሉ ያው ጎደኛ ማለት ጎደኛ አልኩ እንዴ ለካ እኔ ምሳ ጎደኛ ነው፣ ይቅርታ አድርጉልኝና ተሳስቼ ነውና ማለት አንዳንድ ሴቶች የሌሎችን ባል እያገቱ ስለሆነ በጣም ችግር ነው። ያን ነገርም ደግሞ ያስፈራል ማለት ነውና ያው የኔ ቤተሰብ ጨዋ ናቸው፣ ችግር የለውም። ሚዲያ ላይ ቪዲዮ ባመጣም ብዬ ነውና ማለት ነው። ሌላ ቦታ አይለቀቅም፣ ግን ቻናሌ ላይ የሱ ቪዲዮ እና የሷ ቪዲዮ ይኖራል ማለት ነውና እሷም ስትሞሸር ቪዲዮ ሰርቻለሁ፣ ቪዲዮ ቀርጫለሁ። ያን ቪዲዮ ደግሞ አስገባላችኋለሁ። በጣም ነበረ ደስ የሚል የነበረውና እኔም በጣም ደስ ብሎኛል እላችኋለሁ። ግን ይሄን ቪዲዮ እኔ ብቻ ነው የምለቀው፣ እሷ አትለቅም። ምክንያቱም ያለንበት ጊዜ በጣም አስከፊ ነውና ኢትዮጵያ ውስጥ ያለው እንግዲህ ብዙ ነገሮችን አይታችኋልና ሴቶች የሌላውን ባል እያገቱ ስለሆነ በጣም እሷን ፈርተዋለች። እኔም አትልቀቂ ብያታለሁ። ያው ይሄን ነገር ደግሞ ተነጋግረን ነው እኛ ይሄን ቪዲዮ ሊለቅ የወሰንኩት እንጂ እሷ በፍጹም ፈቃደኛ አልሆነችም። ግን ተነጋግረናል። የቻናሌ ቤተሰቦች በጣም ጨዋ ናቸው፣ እንደዚህ ያደርጉ ማለት ነው። ምክንያቱም እዚህ ሚዲያ ላይም እኔ እንጃ እኔ አንዳንድ እኮ ግርም ይለኛል እኮ እና ጽሁፉ ናቸው አፍቅራለሁ የሚልም አለ እና ብቻ በጣም ከባድ ነው።
ማለት ሲንግል ፈልጉ ይላችኋለሁኝ እና ባለትዳርን ተውት፣ ለቀቅ አድርጉና ሲንግሎችን ፈልጉ። ምክንያቱም አሁን እኮ አዳዲስ ያገቡ ሴቶች ባላቸውን ወደ ሚዲያ ማውጣት በጣም እየፈሩ ነውና ለዛ ነው ማለት ነው። ግን እኔ ቪዲዮ አስገባላችኋለሁ፣ ችግር የለውም። ያው ፎቶ ጥራት የለውም፣ ግን ይቅርታ አድርጉልኝ። ያው ሆኖም ደግሞ ችግር የለውም፣ ብዙ አሳስብም ማለት ነው። እና እንግዲህ በዚህ መልኩ ሰርጉ አልፈዋል። እናንተ ያልተጠራችሁበት እንግዲህ የኑሮ ውድነት ስላለን እንጂ ሌላ ነገር አይደለም። ለዛ ነው እኔ እናንተም ዝም ያልኳችሁ። እንግዲህ ሚዜ ሆኜ እናንተን ያለመጥራቴ በጣም እንደሚያስከፋችሁ አውቃለሁ። ግን ሆኖም ደግሞ ይቅርታ አድርጉልኝ። የሌላ ሰው ሰርግ ትመጣላችሁ ማለት ነውና እጠራችኋለሁኝ፣ ኑሮ ሲቀንስ ማለት ነውና። አሁን በጣም ሁሉም ነገር ውድ ነው፣ ይገርማችኋልና ጤፍ ራሱ ኪሎ 100 ኪሎ ማለት ነው 100 ኪሎ 20 ሺህ ብር ነበረ ማለት ነው። እና ጨው ራሱ ጨው አሁን ድሮ 50 ሳንቲም 10 ሳንቲም ነበር አይደለ? አሁን ጨው ራሱ 100 ብር ገብቷል ማለት ነው። እና የኑሮ ውድነት አሳስቦን ነው። እና እናንተን ያልጠራናችሁ እንግዲህ እኔ እህታችሁ ሚዜ ሆኜ እናንተን ሳልጠራችሁ በመቅረቴ በጣም ይቅርታ አድርጉልኝ። የምር የኑሮ ውድነት በጣም እኔ እንጃ እኔ ልነግራችሁ አልችልም ማለት ነው። እና ኢትዮጵያ ያለው እንዴት ከሀገር እንውጣ ይላል፣ እዚህ ያለው ደግሞ ወደ ሀገር እንግባ ይላል። አንዳንዶቹ ደግሞ እዚህ ራሱ ተስፋ ቆርጦ በቃ ምን ልንሰራ ሀገር እንገባለን፣ 300 ሺህ ብር ይዤ 400 ሺህ ብር ይዤ ምን እሰራበታለሁ እያሉ እዚህ በጣም የሚቆዩ እህቶች አሉና ብቻ ያው ብዙም ውድ አይደለም። ብቻ ይሁን ኑሮ ቢወደድም ያው የምንሸጥም ውድ ነው የምንገዛም ውድ ነው። እና እንደዛ ሚዛናዊ ማድረግ ይቻላል እላችኋለሁኝ። ለዛ ነው ያልተጠራችሁት ማለት ፈልጌ ነው። ሚዜዎች ደግሞ ሁለት ነን እና ሁለት የሆንበት ምክንያት ከኑሮ ውድነት ጋር ተያይዞ ነው። ምክንያቱም ለሚዜዎች ፀጉር ማሰራት አለ፣ ልብስ ማከራየት አለ፣ ብዙ ነገር አለና ያ ወጪ ለመቀነስ ብለን ሁለት ሚዜዎችን አድርገናል ማለት ነው። እና ሙሽራ አጠገብ ያለችው እኔ ነኝ፣ ከኔ ቀጥሎ ደግሞ ኩለኔ ነች ማለት ነው፣ እዚህ ላይ የምታዩት ማለት ነው። እና በጣም አምሮብናል በእውነቱ። እና በዚህ መልኩ ነው እንግዲህ በዚህን ሰዓት አንዳንድ ሰዎች ኑሮ አልተወደደባቸውም መሰለኝና ሚዜያቸው ያገር ናቸውና ስለዚህ እኛ በአቅማችን ያደረግነው ምንም ማለት አይደለም። በዙም አልበዙም ያው ምንም ማለት አይደለም። እና ዶሮ ላይ እንደውም ለሚዜ ነው እኔ የማውቀው ነው። የአሁኑ ስፍር ቁጥር የላቸውም የአሁኑ ሚዜዎች ማለት ነው። እና በጣም ነው የሚገርመው። እኛ ግን ኑሮ ለመቆጠብ ብለን ለብዙ ነገሮች ይጠቅመናል ብለን ያው ሁለት ሚዜዎችን አድርገናል። ወንዶችም እንግዲህ እንደምታዩት ነው። እዚህ ጋር ደግሞ እኔና ኩለን ያለን ማለት ነው። እንግዲህ የሰርግ ፕሮግራሙን በዚህ መልኩ አጠናቅቀናል ማለት ነው። መጨረሻ ላይ ግን ቪዲዮን አስገባላችኋለሁ። የቻናሌ ቤተሰቦች ጨዋ ስለሆናችሁ ምንም ችግር የለውም። የባሏን ቪዲዮ እና የእሷን ቪዲዮ የኛም ቪዲዮ የኔም የኩለኔም አስገባላችኋለሁ። የሁለቱ ወንዶች ሚዜውም አስገባላችኋለሁ ማለት ነው። የሰርግ ቆይታችን ይሄ ነበረ ማለት ነው።